ረመዳን ሊመጣ ነው ሲባል የሚላበሰንን ደስታ እናውቀዋለን። ኢማሙ አላሁመ በሊግና ረመዳን ሲል እንዴት ጮክ ብለን አሚን እንደምንል እናውቀዋለን። ረመዳንን እንወደዋለን። ነገር ግን ረመዳን ከመጣ በኋላ ልባችን የሚሰብር አንድ ነገር ይፈጠራል። ራሳችንን ከረመዳን ውጪ ካለው ማንነታችን ተሽለን አናየውም። ለኢባዳ እንሳነፋለን። ሸይጣን ታስሮ ራሱ ማንሻሻል ሰዎች እንደሆነንና ችግሩ ሁሌ ራሳችን እንደሆነ እናስባለን። ሸይጣን ቢታሰር ራሱ ትንንሽ ሸያጢኖች፣ ነፍስያና ልማዶች አይታሰሩም። እነሱ አሸንፈውን ምንሰራቸው ስህተቶች ናቸው እንደዛ እንድናስብ የሚያደርጉን። ለዛም በዚህ ቪዲዮ ሳናውቀው ረመዳናችንን እያበላሹብን ያሉ 5 ተግባሮች እናያለን። አንደኛ፣ ከምግብ ብቻ መጾም። አንበላም ግን እንዋሻለን፣ አንጠጣም ግን እናማለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውሸት ንግግርንና መጥፎ ተግባርን ካልተወሰው አላህ ምግብና መጠጥ መተውን አይፈልግም ወይም ጾሙን አይቀበለውም ብለዋል። ሆዳችን ብቻ ሳይሆን አይናችን፣ ምላሳችንና ጆሮአችንም መጾም አለበት። ሁለተኛ፣ የረመዳን ምሽትና ሌሊቶችን ለጨዋታና መዝናኛ መጠቀም። የረመዳንን ምሽቶች ለተራዊሕና ሌሊቶቹን ደግሞ ለቅያም ነው መጠቀም ያለብን። እኛ ግን የዚህን ወርቅ ሰዓቶች ቲቪ በማየት ቲክቶክ በማግበስበስና አልባሌ ጨዋታ በመያዝ እናባክኗለን። ባለችንና ባገኘናት ሰዓት ጊዜውን ለዚክር፣ ቁርአንና ሌሎች ዒባዳዎች መጠቀም አለብን። ሶስተኛ፣ ረመዳንን የኢፍጣር ወር ማድረግ። ለአንዳንዶቻችን ረመዳን ከምግብ ጋር የተቆራኘ ነው። በምንድነው ማፈጥረው? ስሁር ምንድነው ምበላው ነው ሐሳባችን። ግን የመጾም ትርጉሙ ስንበላ እንድናግበሰብስ አይደለም። አላህ በቁርአን እንዲህ ይላል፣ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ሕዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ተደነባ፣ ልትጠነቀቁ ይከጀላልና። ለዐለኩም ተተቁን፣ እንድናግበሰብስ ሳይሆን ተቋችንን እንድናሳድግ ነው ረመዳን ግዴታ የሆነብን። አራተኛ፣ ወንጀልን ከረመዳን በኋላ መቅጠር። ረመዳን የተውበት ወር ነው። ከተውበት መስፈርቶች ውስጥ አንዱ ደግሞ ያንን ወንጀል ላለመስራት ቃል መግባት ነው። ረመዳን ሲወጣ እንደምንሰራው እያሰብን ረመዳን ላይ ተውበት ማድረጉ ምንም አይፈይድም። ረመዳን ስለሆነ መሄድ ማንችልበት ቦታ ረመዳን ከመጣ በኋላ እንደምንሄድ ካሰብን እኛ አላህን ሳይሆን ረመዳንን ነው የምንገዛው። በእውነታው መገዛት ያለብን ግን የረመዳንም የሻዕባንም የሸዋልም ጌታ የሆነውን አላህ ነው። አምስተኛና የመጨረሻ፣ ቀጣዩን ረመዳን እንደምናገኘው እርግጠኛ መሆን። ይህ ለመስማት የሚከብድ ነገር ቢሆንም ቀጣይ ረመዳንን ላናይ እንችላለን። አምና አብረውን የጾሙ አሁን ደግሞ የሌሉ ሰዎች ቁጥር ብዙ ነው። ስለዚህ ረመዳንን የመጨረሻችን ሊሆን እንደሚችል እያሰብን መጠቀም አለብን። ተራዊሕ በደንብ መስገድ፣ ለይል መቆም፣ ዱዓ ማብዛት፣ ሰደቃ ማብዛት፣ ከመጥፎ ሥራ መቆጠብና ሌሎችንም ኸይር ሥራዎችን በመስራት ረመዳንን መጠቀም አለብን። ረመዳን የመራብ ወር አይደለም፣ ራስን የመቀየር ወር ነው። ራስን የማድከም ሳይሆን ወደ አላህ የመቅረብ ወር ነው። እናም እነዚህን 5 ስህተቶች በመጠንቀቅ ረመዳንን ተጠቅመው ካለፉ ሰዎች እንሁን። ከሺህ ወራት በላጭ የሆነችው ሌሊትም እዚህ ወር ላይ ነች። ራሳችንን በተራ ነገር ወጥረን እንድታመልጠን መፍቀድ የለብንም። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ይጠቅመዋል ብላችሁ ለምታስቡት ሰውም ላኩለት። ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።